ያከ አፍንጫ ነው እንትን ያለው አከን ታቆይለ አፍንጫ ረጅሙ አሁን ራሱ እቺ በአከ አፍንጫ ምልክት እቺ ከተሰራች በኋላ ያከ አፍንጫ ዞሮ ውሃ ልክ የሳተ ህንጻ ይመስልኝ ነው ከምሬ ነው ምላችሁ በሱ ምልክት ነው እነኚህ እየተደረጉ ማለት ነው ስለዚህ ይሄን ስንናገር መታችሁ ከሃዲ መናፍቅ ብላችሁ እንዳትሉኝ ዋ ብያችኋለሁ እኔ ዋ ከኔ ጋር ተሳፈጡ ከማያ ጋር መሳፈጥ ከኔ ጋር ከጀምራችሁ ማለት ነው እኔ ያንዳንዱን የለቃቀምኩ አምጥቼ ጉድሽ ነው ቲክቶክ ላይ ፖስት በነገራችን ላይ ዛሬ ቢዚ ስለሆንኩኝ አንድ ቪዲዮ 3 ቪዲዮ ልጆች ሊኮኝ ነበር ሰራለሁ ብዬ ነበር ሙስሊምም ኦርቶዶክስም ሙስሊም ነው የሚል ቪዲዮ ማለት ነው አንዱ ደግሞ ኢየሱስን የወለደው እግዚአብሔር ነው የሚል ቪዲዮ አለኝ እኔ ጋር እናንተኮ ጆሮአችን ጭኒው የሚያሳይ ስራ ነው እየሰራችሁ ያላችሁ ማለት ነው ኢየሱስን የወለደው እግዚአብሔር ነው የሚል ቪዲዮ ማስረጃ አለኝ ከፍቼ ላሰማችሁ መቼስ እናንተ ጆሮ ቢሶች ትሰማላችሁ አታፍሩም እልል እኮ ነው የሚሉት እኔ እኮ የሚያቃጥለኝ የሚያናግረኝ ሰው አይደለም ይሄ ጅላንፎ ማህበረሰብ ኮሜንት ላይ እልል አሜን ይላል ምንድነው አሜን የምትለው ብራዘር ምንድነው አሜን ይሄ እኮ አሁን ይሄን ፎቶ እኮ እመቤታችን ምንድነው ቅድስ ሰማራዊት በሰው እጅ ተስላ ብቅ ብለናለች ሁላችሁም ፕሮፋይል ያደረጋችሁ በረከቷ በቤቴ ያድርባችኋል የሷ መታሰቢያ ቀን 19 ነው 15 ሰኔ ክሌንዲ ነው ሐሙሌ 10 ላይ ተወለደች ተስላ የጨረሰችበት ቀን እቺ ሲል የተጠናቀቀችበት ቀን ተስላ መስከረም 16 ላይ ነው ብሎ ምልኮነ መስከረም 16 ላይ የመዳም ቤት ላይ የተቀመጡ ሰዎች ጭራሽ ደግሞ የመዳም ፍርኖ ዱቄት የጨረሳችሁ ለዚች ሴት ዳቦ ትጋግራላችሁ ማለት ነው እንዴ እቺ ናት እንግዲህ ከኔ ምንድነው ሻማ በርተ ምን አድርገ እዚች ሴት እየተሳለችው ፊት እየተንከባለልክ ጉልበቴ እየተላጠ ማለት ኮፕሊንግ አድርጉ ላሰማችሁ ኢየሱስን እግዚአብሔር ወለደ ምን ጉድ አለ እግዚአብሔር ኢየሱስን ወለደ የሚል ጉድ አለ አሁን ቅድስት ድንግል ማርያም ከድንግልና ወለደች የሚለው ኢየሱስ ቀረ ኢየሱስን የወለደው እግዚአብሔር ነው ባሁን ሰዓት በእነሱ በእኛ በኦርቶዶክሳውያን ማለት ነው በዚህ ውስጥ ተቀምጠሽ ካልተቃጠልሽ አንቺ ጤናማ ሆነሽ የምትሉ ሰዎች ካላችሁ እኔ ጤንነት የለኝም ኮፕሊንግ ማታደርጉ ሰዎች ኦኬ ላይቡ ከዘጋ ሁላችሁም ጥንቅር ብላችሁ ትወጣላችሁ ምንም ችግር የለውም አሳስባችሁ እድሜ ለኔ አለውላችሁ እኔ አለውላችሁ ስለዚህ ቪዲዮን ላሰማችሁ ቪዲዮን ላሰማችሁ ማናችሁ ገስ ላይ ያላችሁ ልታስረዱኝ ከሆነ ኦኬ አስገባለሁ እኔ እንዳስደነግጡም እግዚአብሔርም የሚወልደው እግዚአብሔርን ነው ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ልጃችሁን ለልጃችን ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ በቅድስት ድንግል ማርያም ማህፀንም ውስጥ አምላክና ሰው ጋብቻ ፈጸሙ ሰርግ ነበር ንቀት ነው ያልጠራችሁኝ እግዚአብሔር ይገስጻችሁ እኔ እኮ ያርሴማ ልጅ ነበርኩኝ ንቀት ነው እኔ ያልተጠራውበት ሰርግ የቅድስት ድንግል ማርያም ማህፀን ውስጥ ሰርግ ነበር ያ ሰርጉ ላይ እኔ ያልተጠራውበትም ጥያቄ ነው አሁን ያቀረብኩ ያለሁት እኔ የእመቤታችን የቅድስት ድንግል ማርያም ማህፀን ውስጥ ሰርግ ነበር በዛ ሰርግ ላይ የተገኙ ሰዎች ይሄው የመሰከሩ ነው ግን እኔ አልተገኘውም የከፋኝ ነገር እሱ ብቻ ነው የለምን መገኘት ቶሚ ተገኝቷል መሰለኝ በነገራችን ላይ ቶሚ ማይገኝበት ቦታ የለም ቶሚ ተገኝቶ ይሆናል ዝም ብያለሁ ኮሜንት አረጋኝ ተጣጣለኩ የእመቤታችን የቅድስት ድንግል ማርያም ማህፀን ላይ ሰርግ ላይ የነበራችሁ ሰዎች አንዳንድ ቁጥር ጻፉ እኔ አይደለም ብለህም ነው ያው በቤተ ክርስቲያን ያስተምሩ ነው
አስክም የተጋቡት ክርስቶስና ቤተክርስቲያን ናቸው። ኦርቶዶክሳውያን ቤተክርስቲያኖች ከክርስቶስ ጋር የተጋቡ ሰርግ የፈጸሙ ኒካህ ያሰሩ ናቸው። አሜን ብሉ። ኮሜንት ላይ አሜን የሚል ሰው ያያዩ አይደለም። አሜን አትሉም። ለምንድን ነው አሜን ማትሉት? አሜን እያላችሁ ወገኔ አራሜን እያላችሁ ኮሜንት ላይ እንደምንድን ነው አላየሁትም እኮ። ቅድስት ድንግል ማርያም ማህፀን ውስጥ ሰርግ ነበረ። ሰርጉ ላይ የተገኙትን የመሰከሩ ነው አሜን ይባላል። አዎ አሜን ብሉ። የሴት ሞጣ ነው ብሎ ምለው ያርሻትን በአማርኛ ድግሚል የተጋቡት ክርስቶስና ቤተክርስቲያን ሰውና አምላክ ፈጣሪና ፍጡር ናቸው። ፈጣሪና ፍጡር ናቸው የተጋቡት። ኦኬ ፈጣሪና ፍጡር ናቸው የተጋቡት። ሰውና አምላክ ናቸው እየተጋቡት። አሁን ያን ጥያቄ ቲክቶክ ላይ ቢጠይቅ ኖሮ ወይ ዶንቆሮ ይልሃል ወይ አንቺ ያልተገለጸልሽም ግዴታ ኦርቶዶክስ መሆን አለብሽ ይልሃል። ኦርቶዶክስ ሆነ ከጠየቅ ደግሞ አንቺ የእመቤታችን ታምረ ያልተገለጸልሽ ወር ብሎ ነው ምልሽ ማለት ነው። የሰማዕታት የታምራት ላንቺ ያልተገለጸልሽ አንቺ ወረ ኮተት ወጄና ብሎ ምልሽ ማለት ነው። ጀስት ፎይንድ ቅድም እንደተናገረው ማለት ነው። ኦፋል በነገራችን ላይ እሱም ቪዲዮ ሼር አድርግልኝ ብዬ ነበር። ደሞ ይሄንን ነገር ቢጠይቅ ኖሮ ወደ ምንፍቅና ተመለሳችሁ እናንተም እንደመናፍቃን ቤተክርስቲያን ማጣጣል ጀመራችሁ ይበልና እዚህ ጋር ደግሞ እመቤታችን ቅድስት ድንግል ማርያም ማህፀን ውስጥ ሰርግ ነበረ ሰውና አምላክ ይዛው ተጋቡ ብሎ ይላል። በል እንግዲህ ሙስሊም ተቀበል ብዬ ነው የምለው። ያ ንጋ የምትለው ልጅቷ ሴትዮ እየተደች ቆይ ይሄ የሆነ ሰዓት ላይ ባይላል ወጥቷል ነበር እንዴ ጋይስ? ንጋ አማራ ህዝብ ንጋ አብይ አህመድ ገዳይ ምናምን የምትለው ልጅቷ አሁን እኔ ብዬ የሚለው ንጋ ኦርቶዶክስ ንጋ ብዬ ነው የሚለው ማለት ነው። ይስቃል። ይደግማል እንግዲህ ፍራቻ የለውም። የቅድስት ድንግል ማርያም ማህፀን ውስጥ ሰርግ ሆነ። ሰርጉ ውስጥ ሰውና አምላክ ተጋቡ። አራይኔ ተቃጠልኩኝ እኔ ጋይስ። አሁን እኔ በእንትን ምንድነው ተውኝ፣ አታሳስቱኝ። መሳሰት አልፈልግም። የቅድስት ድንግል ማርያም ማህፀን ውስጥ ሰርግ ሆነ። እኔ እኮ እኛ ክርስቲያኖች ለምን አልተገኘንም ነው ጥያቄው እንዴ? ለምን አልተገኘንም እኛ ክርስቲያኖች? እኛ ክርስቲያኖች መገኘት ነበርብን። የቅድስት ድንግል ማርያም ማህፀን የሚያክል ነገር ላይ ሰርግ ሲካሄድ እኔ ንቀት ነው? ቲክታከር ነኝ። ስንት ቪዲዮ ሰራው ስለናንተ፣ ስንት ውለታ ከፈልኩኝ፣ ስለእመቤታችን ስንት ውለታ ከፈልኩኝ። ለምንድን ነው እንትን ማይጥማጥሩኝ? ንቀት ነው? ካሜራማኖች እነማን ነበሩ ነው ጥያቄው። አስቡት እስኪ ካሜራማኖች የት ቆሞ ሲቀርጹ አረ ወይኔ አይኔ ልጅ ሳኩኝ ነው አይደለም ጋይስ ማለት የት ቆሞ ነበር ሲቀርጹ የነበሩት ነው ትልቁ ጥያቄ። ሃሌሉያ። በሷ ማህፀን ውስጥ አምላክና ሰው ምን ሆኑ? ተጋቡ። በቅድስት ድንግል ማርያም ማህፀን ውስጥ አምላክና ሰው ምን ሆኑ? ተጋቡ ማለት ነው። አመን አትሉም? እንደ ኮሜንት ላይ እናንተ ምን ነው ንቀት ነው? ስብከት እያሰማችሁ በቃሉ የባረኳችሁ የሰማዕታት በረከት በእናንተ ላይ ያደረ አመን ማትሉበት ምክንያት ምንድነው እንዴ? ግዴታ ለአንዳንድ ስሙን ጠርቼ እንትን እንዲነግርሽ ነው እንደምፈልጊው? ሰርግ የሚያክል ነገር ማህፀን ላይ ተካሂዶ አመን ማትሉበት ነገር ንቀት ነው? ተሺ እንዴት ነህ? የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ።
እኔ የሚለው የሙሽራውና የሙሽሩት ቤተሰቦች ማህፀን ውስጥ የት በኩል ነው የሚቀመጡት ነው ጥያቄው። ትልቁ ጥያቄ እሱ ነው። አሁን ቅድስት ድንግል ማርያም ማህፀን ውስጥ ነው ሰርጉ እየተካሄደው። ልብ በሉ። ሰርጉ ከተካሄደ በኋላ የቤተሰቦቹም ተገኝቷል። እኔ ችግር የለብኝም። የምር ካሜራማኖች የት ነው የሚቆሙት? አራል ልታሳስቱኝ ነው እንዴ ጋይስ? ካሜራማኖች የቱ ጋር ነው የሚቆሙት? እናትና አባቶች የቱ ጋር ነው የሚቀመጡት? ፕሮግራሙስ እንዴት ነበር? እኔ እኮ አሁን ቪዲዮ ነው የምፈልገው። ያ ሰርጉ ቀን እየተካሄደ ቪዲዮ ማለት ነው። ኮፕሊንግ 1000 መግባት አለበት ጋይስ። ኮፕሊንግ 1000 መግባት አለበት። የተዝናናችሁ ማለት ነው። እንመለስ ጋይስ። እንመለስና ወደዚህ እንመጣለን ማለት ነው። አሁን እቺ ልጅ የቅድስት ድንግል ማርያም ማይፀን ውስጥ ዲስጋ ሲመለስ ማለት ነው መገኘት አለባት። ምክንያቱም እሷን የፈጠረችው እቺ ነች። ቅድስት ድንግል ማርያም ማህፀን ላይ የተካሄደው ሰርግ ሰዎችም ሙሽሪትና ሙሽራ እናትና አባት እየተገኙበት ነበር። ኦኬ። በዛ ላይ ደግሞ መላእክቶች ከነሱ ጋር ማህፀን ውስጥ ሲጨፈሩና ሲጀመሩ ጣጁን ሲጠጡ እንደፈለጉ ሲሆኑ ነበር። እቺ ልጅ እስከፈጠረችው ድረስ ፈጣሪዋን ቦታው ላይ ተገኝታ እየበላችና እየጠጣች ነበር ማለት ነው ባጭሩ። ከቅድስት ድንግል ማርያም ማህፀን ውስጥ በተደረገው ሰርግ ላይ የተካፈለች ጀግና አይታችን ስግደት ይገባታል ብዬ ነው የምላታው ነችን። አሜን ነው። እኔ ላብራራችሁ ብዬ ነው እንጂ ክፉ አስቤ እንዳይደለ ታውቃላችሁ። ያው ትንሽ ላስረዳችሁ ነው ያስተማርኩኝ ነው ያለው። ምክንያቱም በረከቱ እንዲያድርባችሁ እንዳጠፉ ዘንድ የእመቤታችን ትርጉም ያልገባ የእመቤታችን ቅድስት ድንግል ማርያም ሲል ፊት የማይሰግድ ከቆመበት ይደፋ ባፊንጡ ትዘቀዘቅ ተብሎ በታምረ ማርያም ተጽፎልሃል። እንግዲህ አሜን ነው። ተጽፎልሃል ታምረ ማርያም ላይ። ወደ ገድል አባ ገዘጋ ሲጫጋ ሲተድ ደግሞ ከቅድስት ድንግል ማርያም ሲል ሲጠባ ወተትን ወጣ እንዲሁም ማረካችሁ ይላል። አሁን እቺ ስላስከ የሰጠችው አሁን ቤት በኩል ወተት አስገብታው እዚህ ጋር እንዳስቀመጠችው መድኃኒዓለም ይወቅ። በነገራችን ላይ የሳለች እናንተ እኮ አታፍሩም። የልጆች ጡጦ እዚህ ጋር አድርጋችሁ ደብቃችሁ በኋላ በኩል እናንተ ቆማችሁ እኮ ነው ያጠጣችሁ። እውነት መስሎት ምስኪን አባታችን እንትን አድርጎ ማርያም እመቤታችን ታምር አደረገች ብሎ ወተቱን ጠጥቶ ተመልሶ አርክቷል። እንግዲህ አሜን መንፈስ ኑና ተሳደቡ ኮሜንት ላይ። ምክንያቱም እናንተ ጤንነት ስለሌላችሁ ማትሳደቡበት ምክንያት የለም። እኔ ያብራራው ነኝ ያለው በነገራችን ላይ ምንም ይላ እየተሳደብኩ አይደለም። ከግድጅ ምን ጀምራችሁ እየሰማችሁኝ ነው አይደለ? እየተሳደብኩ አይደለም ግን ያብራራው ነኝ። እንግዲህ ፈጣሪያችን ሰው ይፈጥራል ያልኩኝ ነው ያለው። ሌላ ምን አልኩኝ? እኛ ሰማዕታት ደሞቺን አታውን እንግዲህ ከማኝታ ክላሳቸው አውጡ። ትንሽ ቢሆንም ትልቅ እናንተ የምታረጉትን ነገር አይታ እመቤታችን ትሸማቀቃለች። ትንሹ ምን አመጣ? ለምን ትንሽ ሊሆን ይቻለ ነው ጥያቄው። እንዴ ምን አመጣ ነው? እመቤታችን አሁን ባልና ሚስት መኝታ ላይ መሆን የለባትም ተብላ ከመኝታቸው ወጣች። ከመኝታቸው ወጣ ሳሎን ላይ ሆነች። ሳሎን ላይ ሆነች ማለት ነው። ኦኬ ሳሎን ላይ ሆነች። ስለዚህ ፈጣሪያችን በጣም እናመሰግናለን። እንግሊሻለው እንግዲህ ቺታችን ካየው ሸኔ ያው ባንቺ ፊት ተደፍተን መሰገዳችን አይቀርም። ምክንያቱም ፈጣሪ የሚያክል ነገር ለኛ ሰተሽ አንቺ ጀግና። ወይኔ እስኪድና ይሄንን እስቲ አስገብታችሁ ይሄ ከሙስሊም ጋር ንጽጽር ስራለው የሚለው ማን ነው? ሚሚ የምትባለው አለች አንድ እንደ ምላስ ምንድነው ይሄ እንደ ፍየል ምላስ እንደበላ ወራይ ምትላለች ማለት ነው። ሄዱና ጠይቋት። ፈጣራችን በሰው እጅ ለምን ሊሰራ ቻለ? የት አይታችሁ ነው የሳላችሁ? የኔ ፎቶ መረጃ አለው። ለዚህ ግን መረጃ የለው።
ከምሬ ነው የምላችሁ። እኔ ለኔ ፎቶ ማስረጃ አለኝ። የኔ ፎቶ የትም ሄዶ እስር ቤት ቢገባ ቢታሰር ቢቃጠል ቢዘቀዘቅ የሆነ ነገር ቢሆን መረጃ አለኝ። ለምን እኔ ራሴ ያለውዋ ለራሴ ለፎቶ እኔ መረጃ አለኝ። ነገር ግን ለዚህ አሁን መረጃ የለም። ለዚህ መረጃ የለም። ከየት እንደመጣ አይታወቅም። ማን ምን ብሎ እንደሳለ አይታወቅም። በቃ መጋረጃ እንደ ጦንቃይ ቤት ኳላው ላይ የተለጠፈና እንደ ሀላባ ኮፊያ ጭንቅላቱ ላይ የተደረገ ሁሉ ሊመለክ ዘንድ ይገባል ነው ብለ ታምጣና ዳቦ ጋግሬ በረከትሽ ይደርብኝ። ጂኒ ነው የሚያድርብሽ። የምን በረከት ነው የሚያድርብሽ? ጂኒ ያድርብሻል። ሌሊት ላይ የቃጆች ታድራለሽ። ይመኝ ከምሬ ነው ልጅ እኔ አሁን አንቺ በዚህ ፊት ተደፍተሽ ዳቦ ጋግረሽ ተንከባለለሽ ምናምን ካለሽ መድኃኒዓለም ምስክሬ ነው ምልሽ የሚያድርብሽ ጂኒ ነው እንጂ ምንም አይነት በረከት ሊያድርሽ አይችልም። ይመኝ አንድ አለች ይሄ የሚካኤል ዳቦ ነው መቼስ ሚካኤል አይበላውም ብላ እያለች ማለት ነው። ቪዲዮ አለኝ እኔ ጋር ቪዲዮ ተቀምጧል ማለት ነው። ላሰማችሁ ከፈለጋችሁ ማለት ነው። መቼስ እናንተ ወሬ ተወዱ ይለ ስለዚህ አሁን እቺ ስላ ምንድነው አምጥታ ግድግዳው ላይ ስለጥፍ ደግሞ እቤት እዛ የተቀመጠ ሰው ክብር እንግዳ ናት ተብላ እቺ በክብር ትገባለች። ምክንያቱም አምላክ የሚያክል ነገር በእጇ የሰራች ጀግና ማለት ነው። ስለዚህ እዚህ ጋር ደግሞ አሁን አንድ ቲክቶከር ያገኝና ምንድነው ብሎ ምልሽ ይሄንን ፎቶ ይለጥፍና ምንድነው ምልሽ ቢጣላ ማን ከአንድ ስሙ ልጥራችሁ ፕሎጢሲያ እያላችሁ ኮሜንቱን አትቅርቁልኝ። ፕሮፋይላችሁ ላይ ፕሎጢሲያ ያላችሁ አድርጉ። የራሳችሁን የልጆቻችሁን የመጀመሪያ ልጃችሁን ስም ፕሎጢሲያ ብላችሁ አሰሙ። በረከቷ እንዲያደርበት ዘንድ ጂኒ እንዲያደርበት ዘንድ ጂኒ አጋንንት እንዲያገኛቸው ዘንድ በዚህ ሲል ፊት እንድትንከባለሉ በመድኃኒዓለም ስም ይጠይቃችኋለሁ። በሰው እጅ የተሰራ ወረቀት ፊት አጋንንት ማታ መጥቶ እንዲያናግራችሁ ከፈለጋችሁ ትልቅዬ ያልበሰለ ዳቦ የጋገራችሁ በፊት ለፊቱ እንድታስቀምጡ ዘንድ በእመቤታችን በቅድስት ድንግል ማርያም ስም ለምናችኋለሁ። አሜን ነው። ኦኬ ይለምናችኋለሁ ማለት ነው። ይሄ ነው ብዬ ምን እንግዲህ ይሄን ጉዳይ አስቀምጠን ምን ይያልን ነው ሁነኛ ቆይ ምን ያለን ነው? እኔ ግርም የሚለኝ ነገር ከሙስሊሞች ጋር ንጽጽር የሚሰሩ ሰዎች ምን ብላችሁ ነው የምትነግሩት ለሙስሊሞች ነው? እኔ ጥያቄ የእውነቴን ነው የምላችሁ። ኢየሱስ ጌታ ነው ብላችሁ ነው የምትናገሩት? ኢየሱስ ጌታ ነው ብላችሁ የምትናገሩትማ ከሆነ ይሄማ ትክክል አይደለም። ምክንያቱም ኢየሱስ ጌታ ነው ብላችሁ ለመናገር መጀመሪያ ኢየሱስ ጌታ መሆኑን ማወቅ አለባችሁ እኮ ብራዘር። የተኛው ኢየሱስ ጌታ ነው? ይሄ ሴትዮ ሂንድ ፎቶ ዝም ብላ አንስተ በግድግዳ ላይ ለጥፈ መኝታ ክፍል ላይ ትንሽም ቦንም ትልቅ የምናደርገው ነገር ታያለች አውጡ ተብለ ከዛም በኋላ ምን አለ ሌላ ታዲያ? ታያለች ከተባለ ትጠብቃለች ከተባለ ታድናለች ተብላ ከተሰቀለች ቤታችሁ ውስጥ ግድግዳ ላይ እኔ ሌላ ቦታ ሄዳችሁ ኢየሱስ ጌታ ነው ብላችሁ ነው የምትመሰክሩት ወይስ ሲላት እንድትሰግዱ ዘንድ ወደ ሃይማኖታችን ተቀለቀሉ ብላችሁ ነው ለሙስሊሞች የምትሰግዱ ማን ነው የምትመሰክሩት ነው? ኦርቶዶክሳውያን የኔ ጥያቄ መልሱልኝ። የኔ ነገር መልሱልኝ። ይሄ ሁሉ ላይ ያሉት ለነሱ ሻማ ምበራና ዕጣን የሚታጠን ዳቦ የሚጋገር ናቸው። ከላይ እንደዚህ የሚታየው ማለት ነው። ይሄ ኮከብ ይመስላሉ ደመና ላይ ምን እንደሆነ እግዚአብሔር ይወቅ። አንድ አይናቸው ትንሽ አንድ አይናቸው እንትን ሻውራራ የሆኑ ናቸው እንደለ እንዴ። ከዛ እህዳችሁ እኔ ትልቁ ጥያቄ ምንድነው ኦርቶዶክስ የሆነ ሰው ከሙስሊም ጋር ንጽጽር ሲሰራ ማን ያድናል ብሎ ነው የሚሰራው ነው የኔ ትልቁ ጥያቄ። የእውነት የኔ ጥያቄ እሱ ነው። ኢየሱስ ጌታ ነው ብሎ ነው የሚሰብከው? በእይታችን የተሰራችሁ አንድ ሲልን እንድታመልኩ ዘንድ ወደ ሃይማኖታችሁ እንድትቀላቀሉ ያብዛሉ ብሎ ነው ምልሽ? ምን ብሎ ነው ምለው? እናንተ እንዲ ሙስሊሞች ጻፉ ኮሜንት ላይ የኛ ኢየሱሳችን እኮ ቆሮንቶስ ወንጌል ላይ እንደዚህ አለ። አራ የኛ ኢየሱሳችን እኮ ሉቃስ ወንጌል ላይ እንደዚህ አለ። የኛ ኢየሱሳችን እኮ ኢሳይያስ ላይ እንደሚል ቃል አለ። የኛ ኢየሱሳችን እኮ እንዲህ ሆነ ያላችሁ የምትናገሩት ወይስ እባካችሁን እንደ ኮከብ ከላይ የበረሩ የምትመጡት ፊት ሻማ እንድታበሩ ዘንድ ወደ ቀጥታ ሃይማኖት ነው ብላችሁ ነው የምትሉን? መልሱ ጥያቄን የጠየቁኝ ያሉት
እመቤቴ ድረሽልኝ ትደርስላለች። በነገራችን ላይ እመቤቴ ድረሽልኝ ብለህ የምትለኝ ላንተም አንድ መልስ አለኝ። እመቤቴ ትደርሳለች ብለህ የምታምን ከሆነ ከዛሬ ከ6 አመት በፊት ነበር አያቴ የሞተው። ይመጣል፣ እግዚአብሔር ምስክሬ ይመጣል። እኔ አልዋሽም። ማርያም መጣች ማለት አያቴ ከቀረ እኔ ደመና ላይ በረ ሄጄ ሲወል ገባለሁ። ከምሬ ነው ብዬ ምለ አው ማርያም ተነስታ ደርሳል። አንተ መጣ አንተ የሚታግዝ ከሆነ አንተ ንዛ የምትሄድ ከሆነ የኔ አያቴ ማይመጣበት አንዳች ምክንያት የለም። ተመሳሳይ ናቸው። ተመሳሳይ ናቸው። ተመሳሳይ ናቸው። እቺ አሁን በዚህ አሁን አንተ ብለ የምትለው ምንድነው? ታሺ ወንድምዮ አንተ ብለ የምትለው ማን ነው? እቺ አሁን የዚች እጅ ላይ የተሳለችው ነይ ትላለ። እቺ እኮ አሁን ተሸክማ ስትሄድ እንዳጋጣሚ ዝናብ ቢዘንብ ኖሮ ወረቀቱ መሬቱ ላይ ቀልጦ የሚጠፋ ጉድ ነች ሲሉ ሲጀመር ያው ደግሞ እኔ ያው እቺን ሲል ያስቀመጥኩ በነገራችን ላይ ጋይስ እንትን ወዳለሁ። ሰማያዊ ቲሸርት ደስ ይለኛል ብዙ ጊዜ የምሬ ነው የምላችሁ። ሰማያዊ ቲሸርት ይመቸኛል እኔ ለዛ ሰማያዊ ስለሆነች ነው ዛሬ እንደዚህ እንደው ሪሰርች እያቆየሁት ማለት ነው። ደግሞ የሐላባ ኮፍያ በጣም ስወደው ቅንድፌ ራስን ይመስላል። አፍንጫው ልክ እንደ አኬ አፏ ደግሞ እንደሚሚ የምትባል አንድ ቲክቶክ ላይ ከሙስሊም ጋር ንጽጽር ሰራሉ ምትል ያልነቃች ለራሷ የት እንዳለች እንኳን ማታቅ አነቀና ተንታኝ ነኝ ብላ እሪ ምትል ጉዳኝት አለች። የሷ አፍ ነው መስለው አይኑ የፎይ ከሁላችሁም እያየች ነው የሳለችው። በነገራችን ላይ ከሁላችሁም እያየች ከሁላችሁም እያየች ነው የሳለችው። ስለዚህ እቺ እጅ ላይ እየተሳለው ሲል ወደ መኝታ ክፍል አስገብቶ ይሰቅልና ሲል ከመኝታቸው አውጡ ትንሽም ትልቅም ቢሆንም ባልና ሚስት አንድ ላይ የሚተኙበት አልጋ አጠገብ መሆን የለባትም። እባካችሁን በቅድስት ድንግል ማርያም ስም ከመኝታ ክፍላቸው አውጡ። ትንሽም ትልቅም ቢሆንም እናንተ የምታረጉትን ነገር አይታ ትሸማቀቃለች ይልሃል አንድ ቀሲስ ይነሳና ደግሞ ይሄ ነው እንግዲህ ኦኬ ምን አግላሉ ነው አሁን ጾታውን እኔ አይቼ ገና እንትን አድርጌ ልንገራችሁ እንዴ ጾታውን ገና እኔ እንዴት ነው ማራ እናንተ አታስቀስቡኝ። ጾታው አላወኩም እኔ አይ ቲንክ ወንድ ነው መስለው። ጆሮ በጣም ደግሞ ርቅ ብሏል። ፊቱ ከርዝመቱ የተነሳ ሜካፕ የሚቀቡ ሰዎች እኮ መሳሪያ ላይ ቆሞ ነው የሚቀቡት ሜካፕ። በነገራችን መሳሪያ ላይ ቆሞ ነው እሱ አሁን ስንትና ስንት ደረጃ ላይ ቆማ እየሳለች እንደሆነ መድኃኒዓለም ይወቅ። ይሄ ከየት ነው የተሰራው ብላችሁ ካላችሁ ኮፊያው ከሐላባ፣ ጸጉሩና አይኑ ከእፎይ፣ አፍንጫው ከአኬ፣ አፉ ከሚሚዬ፣ ቅንድቡ ከኔ። መቼስ ቅንድብ እንዳለኝ ታውቃላችሁ። ባጋኒንት ስራ ላይ ታስሬ ስሰቃይ ቅንድበን ካስነቀስክ ይለቅሻለሁ ብሎኝ ተነቀስኩልህ። ስለዚህ ይሄንን ነው እንግዲህ እየተሳለው ማለት ነው። ስለዚህ በዚህ አካላት ውስጥ ግማሿ እኔ ነኝ ማለት ነው። በዚህ አካላት ውስጥ ግማሿ እኔ ነኝ። እኔ በነገራችን ላይ የቅድስት አርሴማ እህት ነኝ ብዬ ነው ከዚህ በፊት ለእናንተ እየነገርኩት እንጂ ቆይ ማርያም ተብያው ካለች እኔ ጋር ፎቶ ላይ አለች። የሌለኝ ነገር የለም። ላሳያችሁ እሱን ከፈልጋችሁ ማለት ነው። ያት እቺ ደግሞ በነገራችን ላይ እቺ የቤሩት ድሮ የቤሩት አሰርየ ነው የምትመስለው። እቺ ማርያም ናት። ይሄ ማን ነው? ይሄ ኢየሱስ ነው ለማለት ነው እነሱ ያስቀመጡት። ማርያም በትንሽ ልጅ ሳለ ኢየሱስን አቅፋት ብሎ ነው የተቀመጠው ይሄ ነገር። ይሄ እንዴት ነው? እቺ ለሂንድ ፊልመኛዋ ማናት? ብሬርና ምትል ሂንድ ኤምቢሲ ቦሊውድ ላይ የሰራች ሂንዳዊት ነች እቺ። እቺ ኮግርት ምን ተብሎ አለ? የምን ስለ ግብጽ ታወራለ? የምን ግብጽ ነው የምታወራው ብራዘር? ማርያም ልበል ይላል።
ስለምን ግብጽ ነው የምታወራው? እቺ የህንድ ቃና የሰራችው በአማርኛ አይ ቲንክ አይ ዶንት ኖ በእንግሊዘኛ እኛ በመናየው ድሮ የነበር ነው በመናየው ግን በአረበኛ ነው የሚስተላለፈው። በአረበኛ ነበር እኔ ማያቸው ሳያቸው የነበረው። ብሬርና ትባላለች ህንድ ላይ ልጇ ነው። ይሄ ነው እንግዲህ ይሄ ነው